እና ፍርሃት የሚባል ነገር የለም። ፍርሃታችን አስወግድነዋል። ፍርሃት የሚባል ነገር ወፍ የለም ከዚህ በኋላ በቃ የፈረሰው የትም አይደርስም። እቺ ዓለም ለአንገት ደፊዎች አትሆንም። አንገታችሁን አትጥፉ፣ አትፍሩ፣ ደፍራችሁ ስሩ። የሚሰሩትን ነገር አላህ ያግዛችኋል። በርቱ፣ ጠንክሩ ውዶቼ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ናችሁ ወይ? እንዴት ነው አረፋ ጾም እንዴት ነው? የጾማችሁ ነው ወይ? እየበረታችሁ ነው ወይ? ውዶች የማሮች አላህ በሰላም አድርሶ ኢዱን ያስገድን። ያው የሰው ሀገር ሄድ ይህን ማይል ደስ አይልም። በዓል በሰው ሀገር ብቻ ስላደረሰን አልሐምዱሊላህ። ከኛ ጋር ምና የነበሩ ስንቶቻቸው ነው ከኛ ጋር አሁን ያሉት? ስንቶቻቸው ነው የሞቱት? ስንቱ ደርሷል። እኛን በሰላም ስላደረሰን አልሐምዱሊላህ ማለት ነው እንጂ በጣም ከባድ ነው በሰው ሀገር። ለምን እንደሆነ ኢድ ሲመጣ ረመዳን ምናምን በቃ ሲመጣ ለምን እንደሆነ ደስተኛ አልሆንም። ግን እኔ ብቻ አይደለሁም፣ ይሄ ሁሉም የመዳም ቅመሞችን እንትን ነው ስሜት ነው። ደስተኛ አይሆኑም። ለምን ከቤተሰብ ወይ ቤተሰብ አለ ብለን ከቤተሰብ ፈታላንም በጣም ደስተኛ አንሆንም። አላህ እኛን ደግሞ ከቤተሰቦቻችን አላማችን አሳክቶልን ያሰብነውን ነገር አሳክቶልን ጉዳያችን አማልቶ ያ ረቢ ያ አላህ ለሱ እኮ አይቸግረውም። አላህ የእኛ ወንጀል የእኛን እንትን ፈልጉን እንጂ እኛ ትክክለኛ ለሱ ትክክለኛ እንትን አለመሆን ነው እንጂ አላህ እኮ ቢፈልግ የእኛን ህይወት በሰከንድ መሀል የእኛን ህይወት ሊቀይረው ይችላል። ግን የእኛ እንትን እኛ ለሱ አለመታዘዝ ትክክለኛ ለሱ ባሪያ አለመሆናችን ነው መሰለኝ አላህ ጨክኖብናል። ግን አልሐምዱሊላህ ስለ ሁሉም ነገር አንዱን ስናይ በአንዱን ማመስገን ነው። እኛ አልሐምዱሊላህ ምንም አንሆንም። ብዙ እህቶቻችን በስደት የቀሩ ስንቶቻቸው አሉ። አካላቸውን ያጡ ስንቶቻቸው ነው ያሉት። ብዙ ብድር እየደረሰባቸው ነው። እኛ አልሐምዱሊላህ ከቤተሰብ ጋር በሰላም እያወረን ደሞዝም እያስቆጠርን ብቻ አልሐምዱሊላህ ያለምነውን ነገር ያሰብነውንም ነገር እያሳካን በጤንነታችን ወጥተን እየገባን ነው። ብቻ አልሐምዱሊላህ አንዱን ስናይ አንዳንዴ ከማማረር ማመስገን ይሻላል። ሁሌ አለማማረር ነው። አላህ ጊዜውን ጠብቆን እንጂ የእኛን ህይወት ያስተካክልልናል፣ ቀኝ ያስገባልን እያልን ዱዓ ማድረግ ነው። አላህንም ደግሞ ማመስገን ነው። አመስጋኝ መሆን ጥሩ ነው። አላህ ደግሞ አመስጋኞችን ይወዳል። አመስጋኝ ባሪዎችን ይወዳል። አመስግኑ ላላችሁበት ነገር አልሐምዱሊላህ ማለት ነው። እና እንዴት ነው እየጾማችሁ ነው ወይ? እኛ ሰዎች ጾሙ አሉ። ስለዚህ የአፍጥር ነገር እያዘጋጀው ነው እና እየሞከርኩ ነው ለማዘጋጀት እየሞከርን ነው። ብቻ ስለ ሁሉም ነገር አልሐምዱሊላህ ማለት ነው። አለማማረር ጥሩ ነው። ወላሂ ስታመሰግኑት አላህ ይደሰትባችኋል፣ ይደሰትብናል እኮ ስናመሰግነው። ስለዚህ ማመስገን ነው። ከማማረር ማመስገን ይሻላል እና ለሚሰጠው ኮሜንት ላይክ ስለምታደርጉኝ፣ ስለምታበረታቱኝ፣ ስለምትከታተሉኝ ወላሂ ከልቤ አመሰግናለሁ። ደግሞ በዚህ ዩቱብ ማለት ነው ምርጥ እህቶችን እያፈራው ነው። ከምንም በላይ እሱ ደስ እያለኝ ነው። እኔ ሰውን በጣም ነው የምወደው። በባህሪ ሰው እወዳለሁ። ከሰውም ቶሎ ነው የምግባባው። ብዙ እህቶችን እያፈራው ነው። እህቶቼ እናንተም አይዟችሁ፣ በርቱ፣ ጠንክሩ። እኔም ደግሞ ቪዲዮአችሁን ገብቼ አያለሁ፣ እከታተላለሁ። ኢንሻአላህ እየተከታተልኩም ነው፣ እከታተላለሁ፣ አያለሁ የእናንተን ቪዲዮ
እና እርስ በርስ ተደጋግፈን እንደግ እላችኋለሁ። እና በእኔ ቤት የምትገቡ ሰዎች ኮሜንት የምጽፉት የኔ ቪዲዮ የምታዩት እርስ በርስ ተደማመሩ። እኛ ስደተኛ እህቶች ስደተኛ የመዳም ቅመሞች እኛ ማለት እርስ በርስ ካልተደጋገፍን ማን ይደግፍናል? እኛ ማን ያግዝናል? ሄደን ሌላውን ከመደገፍ ከምንበረታታ ሌላውንም አበረታቱ። አታበረታቱ አልልም፣ ግን እርስ በራሳችን በዛው ልክ ማበረታታት አለብን። እንደጋገፍ እስቲ ቢያንስ ቪዲዮ የምናወረው ነገር ካላማራ የምንሰራው ነገር ካላማራ ስራ እየሰራችሁ ቪዲዮ ማለት ነው። ስራ እየሰራችሁ ከፍታችሁ ተውት። የቁጥር ሰዓት ይቆጥራል። ጥሩ ነው። ለዛው ሰው ኮሜንት ጻፉ፣ ያበረታተዋል፣ ያጠናክረዋል። እውነት ወላሂ እኛም አሁን አልሐምዱሊላህ ምንም አልሆንም። ያው ነገሮችን አሳምሬ በስነ ስርዓት አቀነባብሬ ማውራት በላቅም ከዚህ በኋላ እየተሻሻልኩ ነው የምሄደው። በአንዴ የሚሆን ነገር ምንም ነገር የለም። እግር ራሱ ተራ በተራ አይደል አንስተን የምንራመደው? ተራ በተራ ነው አንስተን እግራችን የምንራመደው ማለት ነው። በአንዴ ሁለቱን እግር እናነሳም ማለት ነው። ሁሉንም ነገር ደግሞ በአንዴ ማሟላት አንችልም። ስለዚህ ደግሞ እርስ በራሳችን እንደጋገፍ፣ እናበረታታ። አይዟችሁ፣ በርቱ፣ ጠንክሩ፣ አትፍሩ፣ ስሩ። መፍራት የለም። ፍርሃት የሚባል ነገር የለም። እኔ ነኝ ከመጀመሪያ የምፈረው፣ አልፈራም ከዚህ በኋላ። መፍራት ምንም ዋጋ የለውም። ካሜራ አይበላኝም። ይኸው እያወራሁ ነው፣ ከፍቻለሁ። በቃ ስለዚህ አለመፍራት ነው፣ ማውራት ነው። የመጣ እዛ ምን ሆነ እየተሻሻለ ነው የሚሄደው። እንጀራ ራሱ የመጀመሪያውን ስንጋግር ስናዞር እኮ የመጀመሪያው አንድ ብለን ስንጀምር አታምርም። ከዛ በኋላ ደግሞ እየተሻሻለ ከአንድ ሁለት እያለ ያማረ ደስ እያለ ይሄዳል። ልክ እንደዛው እኛም ደግሞ የመጀመሪያ ቪዲዮችን ባያምርም አሁን የምሰራው ቪዲዮ ባያምርም ወደፊት አስተካክለን ምን አርግተን ቪዲዮ እንሰራለን። የሚያማምር ነገር እንሰራለን። የሚያስተምር ነገር፣ የሚያዝናና ነገር እየተሻሻልን እንሄዳለን ማለት ነው። ማንም ሰው ከአንዴ ትልቅ ደረጃ አይደርስም። ከአንዴ ምርጥ ነገር ይዞ አይመጣም። ከአንዴ ደግሞ የሚያምር ነገር ይዞ አይመጣም። ሁሉም አንድ ሁለት ብሎ እንደኛ ነው አንድ ሁለት እያለ ይቀጥላል እላቸዋለሁ። እና ውዶቼ ስለምትከታተሉ ለምሰጡኝ አስተያየት ስለምትኮምትልኝ ላይክ ስለምታደርጉኝ ከልቤ ነው የማመሰግነው። አትፍሩ። ፈሪ ጮማ አይበላም። አትፍሩ። በቃ እኔም ከዚህ በኋላ መፍራት የለም። ደፍሬ ነው የምሰራው። ስለዚህ እወዳችኋለሁ፣ አከብራችኋለሁ። ወላሂ ምርጥ ቤቶች እያፈራው ነው። አልሐምዱሊላህ እየተዋወቅኩ ነው። ከዚህ በኋላም ይቀጥላል። አመሰግናችኋለሁ። ሁሌም አመሰግናችኋለሁ። ያለ ሰላም ሁኑ። ሰላማችሁ ብዛ። በሌላ ቪዲዮ እስክንመለስ ዳና ቆዩልኝ። ባይ